በጣም ነው ማፈቅርሽ እኔ ከሚገባው በላይ አፈቅርሻለሁ ስለዚህ ለምን ተነግራለህ ስለማፈቅርሽ ስለ ጉዳይ እውነታውን እንድታቂና ሰላሜን እንድትሰጪ ስለምፈልግ ብቻ ነው ይኸውልሽ እኔ ልጅቷን የመንከባከብ ግዴታ አለብኝ አው አለብኝ አልዋሽም እቺ ልጅን እቀበላለሁ አልቀበልም አላልኩኝም እቀበላለሁ ግን ካንቺ ጋር ሁኚ አይደለም ከዚህ በፊትም እያልኩት ነበር ስለዚህ ቅመሜ እኔ አንቺ ስለማፈቅርሽ ህይወቴን ካንቺ ጋር መምራት ነው የምፈልገው ተረዳሽኝ አይደል አንቺ የኔ ነሽ እኔ ያንቺ ነኝ ግዴታዬ ነው ይሄንን ነው ልወስን የምችለው የማልፈልገውን ህይወት ልመራ አልችልም ባይሆን እኔ ነኝ አንቺን ላመሰግን የሚገባኝ የነበረው ገብቶሻል ይሄ ነገር ተፈጥሮ ከእናንተ መሀል ምንም አንሰራ እኔ እስከዛሬ ድረስ አንተ ልጅ ይዤ ወደዛ ስንከራተት የነበረው ለምን ሆነና ነው አሁን እዚህ ጋር ድራማ ለመስራት የምትሞክረው እኔ ምን ወይ ነው አንቺ እኔ ካሳዘንኩሽ ተረጂኝ በእናትሽ ማሳዝንሽ ከሆነ ተረጂኝ እኔ ምን ላደርግሽ ነው አንቺን እሺ አንቺ ረጋጊታይ በቃ ይሄ ነው ውሳኔ በቃ እኔ በግድ አንቺ ላይ ክፉ እንደሆነ እያደረግሽ ነው ሲቀጥል ደግሞ ቅመሜ ግዴታ አዲስ አበባ የሚሄድበት ምክንያት አለ የማልቀርበት ቦታ አለ ግዴታ ነው ምን ማለት ነው ጉዳዩን ሳጨርስ ጨረስኩኝ እኮ ጉዳዩን እቺ ልጅ ያንተና ተባልኩኝ ተቀበልኩኝ ማለት ነው የሚሄዳለው ትይጃለሽ ከኔ ጋር እንችላለን ፎግራንሽ አይደለም እኔ የሚሄድበት ነገር ስላለ ነው እኔ ከሱ ጋር ደግሞ አሁን ስለታረቅም መሄድ ካለብን አብረን እንሄዳለን እንጂ ለየብቻ እንሄድም መጀመሪያ ላይ ልሂድ ላይ ነበር ግዴታ መሄድ ያለብኝ ቦታ ስላለ ነው ላንቺ መናገር ግዴታ አይደለም መሄድ ስላለብኝ እሄዳለሁ እቺ ልጅ እልሽ እዩ የምትሄድበትን ቦታ በሙሉ ነው እዩ ከፈለክሽ አዲስ አበባሽን ኑሮሽን አዲስ አበባ አድርጊ ገብቶሻል አዲስ አበባ ሁኚ አዲስ አበባ ኑሪ ልጅቷን እኔ ማገዝ ባለብኝ መንገድ ሁሉ አገዛለሁ ካንቺ ጋር እየተደዋወልኩ ሁሉንም ነገር ለማስተካከል እሞክራለሁ ይኸውልሽ ችግርም ካለ ደውይልኝ ችግር የለውም ችግርም ካለ እኔ ደውይልኝ አነሳልሻለሁ እቺ ልጅ ማገዝ ያለብኝ በሙሉ አገዛለሁ በቃ ይሄንን ነው ማድረግ የምችለው አማራዳ መሆናችሁ ነው ሁለታችሁ ጉዳይ ላይ አዲስ አበባ እንሄድ አለብኝ ምናምን ተባብላችሁ ከዛ በኋላ ጉዳይን ሳጨርስ ልትሄዳሩ ያን ሐሳብ እሺ ምንድነው መጨረስ ያለብኝ ጉዳይ ይሄ ነው በይ ልንገር ዋናው አንቺ እዚህ ጋር ነሽ